በቋንቋ የማይገለጥ ፍቅር ነው። እኔ ወስደዋለሁ። ምንም ዞር ስትል እኔ የመቃብር ቦታ አትክልቶች አሉ፣ አበቦች የእሱ ጠባቂ ዘበኛ መስሏት ወስደው እንደሆነ ስጠኝ እኔ ወስደዋለሁ። ማርያም አንድ ነገር አይሁ በሚሰማኝ ጌታ በእናንተ ፊት እናገራለሁ። ኢየሱስ ክርስቶስ ለሷ ከመገለጥ በላይ ምንም እድል የለው። ምክንያቱም አትሄድም። መሄጃ ያላቸው ሁሉ ይሄዳሉ። እሷ መሄጃ የለም፣ አትሄድም። ስለዚህ ያለው እድል ምንድነው? ያለው እድል ለሷ መገለጥ ነው። ማርያም ዞር ስትል ኢየሱስ ክርስቶስ ነው። ረቡኒ ልጅው ረቡኒ በዕብራይስጥ መምህር ሆይ ማለት ነው። ወገኖች ሆይ በግድ እንደተገለጠ ልንገራችሁ። በግድ እንደተገለጠ እንዳትነኪኝ አላት። አይችልም። የግድ መገለጡ የግድ ነው። አትሄድማ። እንዳትነካው። አሁን ይሄንን ከታይምና ከስፔስ ውጪ መሄድና የሚችለው ይሄ ዲስታንስ ታይም ስፔስ ውጪ ስፒሪት ሪም ውስጥ የሚገባውን ያን የትንሣኤውን አካል የለበሰው ለሷ ነው። ብትነካው ልትሞት ትችላለች። ቆይ እንዳትነኪኝ አላት። ለምን ተገለጠ? አትሄድማ። ታዲያ ለሷ መታሰቢያ መባል ይነሰው ጥልቅ ፍቅሯን ተመልከቱት። አትሄድም አለበለዚያ አትሄድም። ማስታወሻ የምትይዙ አድምጡኝ። ምን ጊዜም በየትም ስፍራ ይሄ ቃል እንዲነገር ኢየሱስ አዟል። ወየውላት ይሄን ማትናገር ቤተክርስቲያን። ለሷ የትኛውም ቤተክርስቲያን እስከ ዓለም እስከ ራፕቸር ድረስ እንዲነገር ኢየሱስ አዟል። አገልጋይ ነህ፣ ቤት ውስጥ ታገለግያለሽ፣ ክፍለ ሀገር ትወጣለህ፣ ወንጌል ስርጭት፣ እዚህ የምትቆሙ ባሪያዎች ይሄ እንዲነገር ኢየሱስ ክርስቶስ አዟል። ወገኖቼ ሆይ ማንም የኢየሱስ ክርስቶስ ተከታይ የሆነ ማንኛችንም የኢየሱስ ክርስቶስ ተከታዮች የእውነተኛ ፍቅርና መሰጠት ምሳሌነትን ከማንም አይደለም ከሱ እንድንማር ይፈልጋል። ለኢየሱስ ክርስቶስ መሰጠትን ከማንም መማር አንችልም። ኢየሱስ ነው ያዘዘው። የእውነተኛ ጥልቅ ፍቅርን ከሷ ነው የምንማር። ምን አለ? የእውነተኛ መሰጠት፣ የእውነተኛ ፍቅር ማንም ክርስቲያን መማር የሚገባው ከዚህ ሴት አሁን አንድ ጥያቄ እናንተንም እኔንም ጠይቃለሁ። ኢየሱስ ክርስቶስን ትወጂዋለሽ? ኢየሱስ ክርስቶስን ትወደዋለህ?